ካሌብና የዳኒ ፍቅረኛ መኝታ ክፍል በተኙበት ቲናና ዳኒ ደረሱ። ይሄ ነገር ደግሞ ያደረጉት ፋዘር ነበሩ። ሰው የዘራውን ማጨድ አለበት፣ የሚወዱትን ሰው ማጣት ምን እንደሆነም ማወቅ አለበት በማለት ይህንን ነገር ያመቻቹት ፋዘር ነበሩ። ካሌብ ግን በጣም ፈርቶ ስለነበረ ኧረ ተው አባዬ ይሄ ነገር ይቅርብን ቢለውም ፋዘር ግን አይሆንም፣ ለምንድን ነው የሚቀረው? ይሄማ መቅረት የለበትም፣ አንተ ላይ እንደተጫወተብህ አንተ እሱ ላይ መጫወት አለብህ በማለት ፋዘር ካሌብን አስገድደው ይሄን ነገር እንዲያደርግ አድርገውታል። ካሌብ ልቡ ቲና ጋ ነው። ያው እንግዲህ የእሷ የምትሰራውን ስራ ስለሚያቅና ከአቅሙ በላይ በደሏ ከአቅሙ በላይ ስለሆነበት እንጂ የቲና ፍቅር ከካሌብ ልብ ውስጥ አልወጣም እና ፈራ ተባ እያለ ነበር ይሄንን ነገር ያደረገው። ነገር ግን ፋዘር እስኪ የሚወዱትን ሰው ማጣት፣ በሚወዱት ሰው አለመታመን ምን እንዲሆንም ማየት አለበት። በቃ አንተም ዳኒ የሚወዳትን ልጅ ለራስህ ማድረግ አለብህ ብለው ገፋፍተው እንግዲህ የማይሆን ስህተት ውስጥ ከተዋቸዋል። እንግዲህ የዳኒ ፍቅረኛም ቶሎ ሊያገባ ስላልቻለ ወደ ካሌብ ሄዳለች። ፋዘር እንግዲህ አውቀው የዳኒ ፍቅረኛ ወደ ካሌብ እንድትመጣ ብለው ጉድ ለምን አትጋቡም? ገንዘብ እንደሆነ እኮ ቀስ ብሎ ይመጣል። ካሌብ እኮ ሲያገባ ምንም ነገር አልነበረውም፣ ካገባ በኋላ ነው እዚህ ደረጃ የደረሰው። ለምን አታገባትም እያለ እንግዲህ የዳኒ ፍቅረኛ ልቧ እንዲሸፍት አድርገውታል። ቲናም ከጠፋችበት መታለች። በመጀመሪያ ደረጃ እንግዲህ ፋዘር ለዳኒ ፍቅረኛ ይደውሉና እቤት እንድትመጣ ያደርጓታል። ዳኒ ደግሞ ይሄንን ምንም የሚያውቀው ነገር አልነበረም። ከዛም በኋላ ቤት ከመጣች በኋላ ሁሉን ነገር አመቻቹና አብረው እንዲተኙ አደረጉና ፋዘርም ስልክ ይደውልና ለዳኒ እንዲመጣ አድርገዋል። ዳኒና ቲና አብረው ወደ ቤት ተመለሱ። ወደ ቤት ሲመለሱ ግን ቲና ከዛም በኋላ እስኪ ቲና መኝታ ክፍል ቅድም የሆነ ሰዓት ረስቼ ነበር ሄደሽ አምጪልኝ ይላታል። ቲናም ወደ ክፍል ትሄዳለች። ያንም ታዲያ ዳኒም ተከትሏት ቲናን ሲገባ መኝታ ክፍል ያዩት ነገር ማመናቃታቸው ሁለቶችም በጣም ደነገጡ። በእርግጥ እንግዲህ ዳኒ ካሌብና የዳኒ እጮኛ ሁሉን ነገር አውቀው ተስማምተው ቢያደርጉትም ቲናንና ዳኒን ሲያው ግን በጣም ነው የደነገጡት። አራታቸውም ተፋጠው ቀሩ። ቲና ዳኒ ፍቅረኛ እንዳለው ምንም የምታውቀው ነገር የለም። አሁን እሷ ከሁሉም የወጣ ጎመን ሆናለች። ወይ ከገንዘቡ አልሆነች፣ ወይ ከዳኒ አልሆነች፣ እንዲሁም ከካሌብም አልሆነችም። በቃ ካሌብ እንግዲህ አባቱ ቲናን እንዲያገባ ቢያደርጉትም ትሁትም ማለት ነው ካሌብ ትሁትን እንዲፈልጋትና ያው ለትዳር እንዲያስባት ቢገፋፉትም ካሌብ ግን አይሆንም ብሏል። ምክንያቱም ያው እንግዲህ የቤት ሰራተኛ ናት ብሎ ንቋት ነው መሰለኝ። ብቻ ትሁት መልካም ልብ ነው ያላት። እሷ እኛ ቤት ተቀጥራ ከመስራት ውጭ ምን የሚጎላት ነገር አለ ቢሉትም እሱ ግን አልተወጠለትም። እናም ታዲያ እንግዲህ አንድ ፋዘር አንድ ሀሳብ ያመጣሉ። በቃ አሁን የዳኒውን ፍቅረኛ ትቀመዋለህ ሲሉት እንግዲህ በመጀመሪያ ካሌብ በጣም ደንግጦ ነበረ። እንዴት ይሄ ነገር ሊሆን ይችላል አለ። እሱም ታዲያ ፋዘርም እንዴ እና ታዲያ ዳኒስ ያንተን ሚስት ሲቀማ አብሮ ሲተኛ ለምን አላፈረም ይሉታል። ኧረ አባዬ ነገር ይቅርብን ቢለውም ፋዘር ግን አይሆንም ቆፍጠን ብሎ አይሆንም፣ በቀል ምን እንደሆነ ማሳየት አለብን። እንግዲህ ፍቅረኛውን ዳኒ በጣም ይወዳታል አይደለ? ስለዚህ አንተም ሚስትህን በጣም ትወዳት ነበር። ስለዚህ የወደዱትን ማጣት ምን እንደሆነ ማወቅ ስላለበት አንተም ዳኒ አይኑ እያየ ፍቅረኛውን ትወስድበታለህ በማለት እንግዲህ ካሌብን አሳምነውታል። እና እንግዲህ ዳኒ እውነት መስሎት ፍቅረኛውን በራሱ እጅ እንግዲህ ሰተት አድርጎ ቤት ድረስ ይዞ መጥቷል። ለቤት ከመጡ በኋላ ተተዋወቁ። ከተዋወቁ በኋላ ግን ሌላ የሚያስደነግጥ ነገር ተፈጠረ።
ይህም ታዲያ ለምንድን ነው ፋዘር እንግዲህ ለዳኒ ለምን አታገባትም ይሉታል። አገባታለሁኝ ነገር ግን እኮ ገንዘብ ያስፈልጋል ለማግባት ይላል። እንግዲህ ፋዘርም አውቀው ማለት ነው አይ ገንዘብ ለትዳር መስፈርት አይሆንም፣ የኔ ልጅ እኮ ካሌብ እኮ ሲያገባ ምንም ነገር አልነበረውም ይሉታል። እንግዲህ ያን ጊዜ ታዲያ የዳኒ ፍቅረኛ ኧረ ዝም አትሉትም ወይ እስኪ ንገሩት እንዴ አብረን እናመጣ የለም እንደ ከተጋባን በኋላ እኮ ገንዘቡ ይመጣል እያለች ታወራለች። እንደዛ እንግዲህ ፋዘር በእንደዛ በሚናገሩበት ሰዓት የዳኒ ፍቅረኛ በጣም ተናደደች። ቆይ ለምንድን ነው ሴት ልጅ እኮ እድሜ የሚባል ነገር አለ፣ እድሜዋን መጠቀም አለባት። ቆይ እስኪ አንተ ታገሽ እስከ መቼ ድረስ ነው የምታገሰው ብላ እንግዲህ በጣም ተናዳለች። አሁን የዳኒ ፍቅረኛ ልቧ ወደ ካሌብ አዘነበለ። ዳኒ ውሃ በላው። አይ ጉድ! ሁለት ቲናና ዳኒ እንግዲህ ሁለታቸውም ገደል ውስጥ ገቡ ማለት ነው። እንግዲህ ከፍቅረኛቸው አልሆኑ ወይ ከገንዘብ አልሆኑ። ምክንያቱም እንግዲህ ቲና ካሌብን ዳኒን ነው የምትወደው፣ ነገር ግን ዳኒ ደግሞ ሌላ ሴት ነው የሚወደው። ስለዚህ ሁለታቸውም የሁለት ዓለም ሰዎች ሆነው እንግዲህ ትልቅ ባህር ላይ ልክ ምን በላችሁ ማንኪያ እንደመፈለግ ወይም ደግሞ ትልቅ ባህር ውስጥ መርፌ እንደመፈለግ ሆኖባቸዋል ዳኒና ቲና ማለት ነው። ጉዳያቸው ፎልቷል። ሁለታቸውም ግራ ተጋብተዋል። ግን በነገራችን ላይ አንዳንድ ጊዜ ፋዘር ምን መሆናቸው ነው እላለሁኝ። ለምን ብትሉ በቀል የፈጣሪ ብቻ ነው። በቀሉን ያው ዳኒ ካሌብ የዳኒን ፍቅረኛ ባይወስድበት ብዬ አስባለሁኝ። ምክንያቱ ደግሞ በቀላቸውን ቃስ ብለው እጃቸውን ማግኘታቸው አይቀርም መቼም። ፍቅረኛውን ባይወስድበትም ገንዘቡን ሲያጡ ያው መዋረዳቸው ስለማይቀር የዳኒን ፍቅረኛ ባይወስድበት ካሌብ ብዬ አስባለሁኝ። የእናንተስ ሀሳብ ምን ይመስላችኋል? ያው በቀል ከፈጣሪ ነው ብለው ይሄንን ቢተውት ብዬ አስባለሁ ማለት ነው። ነገር ግን ፋዘር አይሆንም ከፈጣሪ በታችኛ መበቀል አለብን ብለው ስላሰቡ እንግዲህ የዳኒን ፍቅረኛ እንግዲህ ወደ ካሌብ እንድትሆን አድርገዋታል ማለት ነው። ይሁንና ነገር ግን እኔ ትሁት ብትሆን ደስ ይለኝ ነበረ ማለት ነው። የካሌብ ሚስት ትሁት ብትሆን ደስ ይለኛል፣ የዳኒ ሚስት ሳትሆን። ምናልባት እኮ በኋላም ደግሞ ካፈቀረችው ከወደደችው ዳኒን የምትወደው ከሆነ ካሌብን ልትጎዳው ትችላለች። ገንዘቡን ወስዳ መልሳ ወደ ዳኒ መመለሷ አይቀርም፣ የዳኒ ፍቅረኛ ማለት ነው። ስለዚህ ካሌብ አይኑን ወደ ትሁት ቢያደርግ አሪፍ ነው ብዬ ነው የማስበው ከዳኒ ፍቅረኛ ይልቅ። ካሌብ እንግዲህ ትሁትን ሲያስፈራራት ነበረ። እንግዲህ አንድ ሰርፕራይዝ አለ፣ ሁላችሁም ከዚህ ቤት ተለቃቅማችሁ ትወጣላችሁ፣ ምንም አይክል ጊዜ የላቸውም ሲላት ነበረ። ትሁትም የሆዷን በሆዷ አድርጋ እውነታውን ስለምታውቅ ምን ማለት ነው ለምንድን ነው የምንወጣው ትለዋለች። እና ነገር ግን አንቺ ነሽ በጣም የምታሳዝኝኝ ስላት ትሁት ለምንድን ነው የማሳዝን ትለዋለች። አይ እንደው ለሽማግሌውም ለዚህ ቤት ብዙ መስዋዕትነት ከፍለሽ ያለ 5 ሳንቲም መባረርሽ በጣም ታሳዝኛለሽ ይላታል። እና ታዲያ ትሁትም ግራ ስለገባት ምን ማለት እንደፈለገ ግራ ስለገባት ምን ለማለት ፈልገ ነው እስኪ ላንተስ አሁን የተናገርከው ነገር ላንተ ራሱ ገብተዋል በምትለው ሰዓት ይሄ እኮ ግልጽ ነው፣ አሁን እኮ ቤቱ የቲና ሆኗል ሲላት ትሁትም አይደለ ታዲያ እኔ ምን ችግር አለው? እኔ እኮ ቤት አለኝ፣ ቤተሰብ አለኝ፣ እንዴ የተሻለ ነገር ፈልጌ የመጣው እንጂ እኮ እኔ ወፍ ዘራሽ አይደለሁም፣ ወላጆች አሉኝ እኮ ትለዋለች። እና ካሌብ ዳኒም ታዲያ የተሻለ ነገር አላገኘሽም፣ ይሄም ቢሆን እኮ በድርቅናሽ ነው ያገኘሽው። እና ትሁትም ያገኘሁትን አግኝቻለሁኝ፣ ደግሞ የተሻለ ነገር ሁሉም ሰው አይጠላም፣ ነገር ግን የኔ ብር ግን በጣም ንጹህ ነው ትለዋለች። ያው በጉልበቱ ያገኘችው ገንዘብ ስለሆነ እና ታዲያ ከዳኒም ቆሻሻ ቢሆንም ይገዛል ይላታል። ትሁትም እኔ የምልህ እስኪ እስካሁን ድረስ ከቲና ስንት ብር ተቀብለሃል በምትለው ሰዓት አላቅም ስንት ብር እንደተቀበልኩ፣ ነገር ግን ብዙ ብር ነው የተቀበልኳት ይላታል። እና ትሁት ጎበዝና አስተዋይ ስለሆነች እሺ እስካሁን ድረስ ከቲና የተቀበልካት ብር አለ ወይ ስትለው የለም ይላታል። ግማሹስ በምትለው ሰዓት የለም። እሺ ሩዋሳ ኧረ የለም ይላታል። ትሁትም ታዲያ አየ የሰው ገንዘብና በወንጀል የመጣ ገንዘብ አሁን እኔ ከአንተ የተሻለ ገንዘብ አለኝ
ዲያንም ታዲያ አፍርምና አሁን እኮ ሁሉም ነገር ሊያበቃ ነው፣ ሁሉም ነገር የኔ ሊሆን ነው ይላታል። ትሁትም ታዲያ ይኸውልህ አንተ ማሰብ ያለብህ አሁን ያለህበትንና አሁን ያለህን ነገር ነው፣ ለወደፊቱ ፈጣሪ ነው የሚያውቀው በምትለው ሰዓት ዳኒም አይኑን አፍጥጦ ቆይ ያሳይሻለሁ ይላታል። እሷም እሺ እጠብቃለሁ የምታደርገውን ነገር ትለዋለች። ምክንያቱም ትሁት ሁሉን ነገር ስለምታውቅ ዳኒና ቴና ምንም አይነት ገንዘብ ስለማያገኙ እንደማያገኙም ስለምታውቅ ነው እንግዲህ አስረግጣ እየነገረች ያለችው። ዳኒ 10 ጊዜ ወጥ ቤት እየመጣ ገንዘብ ያስፈልገኛል ትሁትን ይጨቀጭቃታል። ቤቱ ቴና ብቻ አትበላውም፣ ይህን ሁሉ ብዙ መስዋዕትነት ከፍዬ ለኔ የሚያስፈልገኛል እያለ ይገኛል። እንግዲህ ዳኒ ሀሳቡ ከዚህ ከቲና ገንዘብ እየተቀበለ ያችን ለማኖር ያችን አግብቶ እሷን ለማስተዳደር ነበረ እቅዱ። ነገር ግን አይሳካም፣ ሁሉም አይሳካም። ሚስቱትም ወደ ካሌብ ትሄዳለች፣ ገንዘቡም ወደ ካሌብ ነው። እንግዲህ ዳኒና ቲና ያው መጨረሻቸው እንዴት ነው? ለማንኛውም ቀጣይ ክፍል 26 በጉጉት እንጠብቃለን። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም ላይክ እና ሼር እያደረጋችሁ አበረታቱን እንላለን። እንግዲህ ካሌብ እና የዳኒ ፍቅረኛ እንግዲህ ሊጣመሩ ነው ማለት ነው። በእርግጥ ለተመልካቹም ሁላችንም የምንፈልገው ካሌብና ትሁት ቢጣመሩልን ነበር የምንፈልገው። ነገር ግን ያው ለበቀል ስላሰበ ፋዘር የዳኒን ፍቅረኛ ነው የምንቀማው። እሷን ትወስድበታለህ አንተም አይነህ እያየ ቴናን ሲጫወትባት እንዲሁም ደግሞ እሷን ቴናን ወስዶባል። ስለዚህ አንተም የእሱን የሚወዳትን ትወስድበታለህ ብሎ እንግዲህ አሳምኖታል። ለማንኛቸውም ቀጣይ በጉጉት እንጠብቃለን።